ሰላም እንዴት ናችሁ? ውድ የጨረታ ለሁሉም ተከታታዮች ቤተሰቦቻችን እንዴት ናችሁ? እንዴት ሰነበታችሁ? አዲስ የጨረታ ምርጫ ይዤላችሁ መጥቻለሁኝ። እንደምታዩት ቶዮታ ዴክስ 1986 ሞዴል ነው። ነሐሴ 7 ነው የሚያልቀው። የዚህ መኪና መነሻ ዋጋ 300,000 ብር ነው። መነሻዋ በጣም ርካሽ አድርገውታል። አክቹዋሊ እንደውም ኤክስፔንሲቭ ነው የሚባለው። ለምን አሁን ላይ ካሉት የገበያ ሁኔታ አሁን ይህ መኪና 300,000 ብር በጣም ጭራሽ አይገባውም። ግን መኪናው ሪኮመንድ የማደርጋችሁ መኪና አይደለም። በጣም ብዙ ነገሩ የተጎዳ ነው። ስራ አለው፣ ልፋት አለው። ይሄን ነገር መቆጠር የምትችሉ ሃንድል እናደርገዋለን ሰው አለን ለምትሉ እንጂ የሚመከር መኪና አይደለም። ቀጣይኛው መኪና ደግሞ ሚስቱቢሺ 1986 ሞዴል 1,100,000 ብር ነው የመነሻ ዋጋው። ከሌሎቹ ፒካፖች በሚስቱቢሺ ሁኔታ ቆንጆ ነው። ያው ስሬልን ባይተካም የተወሰነ የስሬልን ስራ መስራት የሚችል መኪና ነው። ኦልድ ሞዴል ሆኖ በስሬል ነው ከነዚህ ጋር ፉክክር ሊኖራቸው የሚችለው። ቦዲ ሙሉ ቦዲ ይፈልጋል። ቀለም 70,000 ምናምን ስትሉ ወጪው ጨቅ ነው። ስለዚህ 1,100,000 መነሻው በጣም ውድ ስለሆነ መሞከሩ ሰዎች ትንሽ ከባድ ነው። ውስጡ ብዙ የተጎዳ አይደለም፣ ግን ያው ዞሮ ዞሮ ለክፍለ ሀገርም ለምንም እንጠቀምበት ለምትሉ ብቻ ነው እንጂ በጣም ከባድ መኪና ነው ለመግዛት። ቀጣይኛው መኪና ደግሞ 1986 ሞዴል በ980,000 ብር የመነሻ ዋጋ። እንደምታውቁት ሁሉም ነሐሴ 7 ነው የሚያልቁት። ስለዚህ መረጃ ስትፈልጉ መደወል ትችላላችሁ። በ0942276040 ደውሉ። ይሄኛው መኪና በጣም ኦልድ ሞዴል ነው። እንዴት ለጨረታ ወጥቶ ራሱ 980,000 ብር እንዳደረጉት አክቹዋሊ የዚህ ጨረታ መነሻ በጣም ውድ ነው። አታዩትም? ዳሽቦርዱ ራሱ በጣም የተለየ ነው። ይሄን መኪናም አሁንም ድጋሚ ብዙ ሪኮመንድ አላደርጋችሁም። ግን ለክፍለ ሀገር በጣም ገጠራማ ቦታ ላይ በዝናባማ ቦታ ላይ መጠቀም የምትፈልጉ ሰዎች ያገለግላችኋል። ለሱ ይሆናችኋል። ይሄኛው መኪና ደግሞ 1987 ሞዴል ነው። 1,000,000 ብር የመነሻ ዋጋ አለው። ትንሽ ኤክስፔንሲቭ ነው፣ ግን መኪናው ጥሩ ኮንዲሽን የሚገኘው ብዙ አልተጎዳም። ድርጅቱ አንዳንድ መኪና ብዙ አይጎድም። የሹፌር ሁኔታም ነው የመንገድም ሁኔታ የሚሄድበት ነው፣ ይለያያል። ይሄኛው ነው ብለን መወሰን አንችልም። ሃርድ ቦዲ ነው መኪናው። ጎማ ይፈልጋል፣ ቦዲ ይፈልጋል። ጎማ ብቻውን 100 ምናምን ሺህ ነው። ከዛም በኋላ ሌላ ወጪ ስትሰሩት ደግሞ ቦዲ ቀለም ከቀባችሁ 70-80 ሊሆን ይችላል። እንደየቀቢዎቹ ሁኔታ ነው። ኤክስፔንሲቭ ነው። የተወሰነ ግን ጨመር አድርጋችሁ ካስገባችሁ ማሸነፍ ትችላላችሁ። ቶዮታ ፒካፕ የተለመደው ምርጡ መኪና ስሬል። ይሄ ደግሞ 1,400,000 ብር ነው። ይሄ መኪና ማለት ነው ባታምኑ ወደ ስንት ይጠጋል መሰላችሁ? ወደ ከ2 ሚሊዮን በላይ ሊገባበት ይችላል እንደ መኪና ይዞታ። ይሄ አሁን በጣም ብዙ የተጎዳ መኪና አይደለም። ዞሮ 1.8 እና ከዛ በላይ የማስገባት ግዴታ አለባችሁ። ለምን አለበዛ እንትን እንዳይሆንባችሁ ብዬ ነው ዝም ብላችሁ መልፋት። የተወሰነው ዳታ ስለሚያስፈልጋችሁ ነው ለስራው እንደዚህ የምነግራችሁ። መኪናው ብዙ የተጎዳ አይደለም። በስልክ ቁጥራችን መደወል ትችላላችሁ። ስለ ጨረታ ምንም አይነት እርዳታ ስትፈልጉ ጋይድ እንድናደርጋችሁ ሄደን እንድናይላችሁ ከፈለጋችሁ በ0942276040 መደወል ትችላላችሁ። ሰብስክራይብ አድርጉ፣ ቻናላችንን ላይክ አድርጉ፣ የደወሉን ተጫኑ፣ ሼር አድርጉት። ሁልጊዜም ከጎናችሁን እናግዛችኋለን። ይሄኛው ደግሞ 98 ሞዴል ነው። 1,400,000 ብር። ይሄ እንዲያውም ቆንጆ ነው። ከዛኛው የተሻለ ፐርፎርማንስ ቦዲ ስላለው ከ1,700,000 ምናምን ታርጉ። እንዲያውም እኔ እመክራችኋለሁ። ቆንጆ መኪና ነው ይሄ። ይሄኛውን ደግሞ ዝም ብላችሁ ከ1,900,000 ጀምሮ ማስገባት ትችላላችሁ። ቀጣይ ፓርት እንለቅላችኋለን። አመሰግናለሁ። ቴንኪዩ። ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች በሙሉ በአዲስ የጨረታ ምርጫ ይዘንላችሁ መጥተናል። እነዚህ መኪኖች እንደምታዩቸው ሁሉም በዜሮ መነሻ ዋጋ ነው የወጡት። በጣም ፐርፌክት ኮንዲሽን ናቸው። ብዙ ከፍ ያለ በጣም ሞዴል ሌላቸውም እንጂ መኪኖቹ ለመገልገል ለክፍለ ሀገር ለሳይት ለሚከራይ በጣም ምርጥ ናቸው። እንደምታዩት እንዲሁ መኪናው ከላይ የሚያስታውቅ መኪና ነው። በዜሮ መነሻ ነው። ሎንግ ቤዞች ናቸው። አቋም ከእያንዳንዱ መኪና የሚለያይ ነገር አላቸው። አዘርዋይዝ ውስጣቸውም ቆንጆ ነው። ብዙ ነገር ያሟሉ ናቸው። ምንም የጎድላቸው ነገር የለም። ጎማቸውም ለተወሰነ ጊዜ ያሰራል። ያው ፉል ታይም ባይሆንም ለተወሰነ ጊዜ የማሰራት አቅም አለው። መሞከር የምትችሉ ሰዎች ስፔሻሊ እነዚህ ላይ ፎከስ አድርጉ። ኦልድ ሞዴል ብዙ እናንተ ጋር ሞዴል ማተር ለማያደርግባችሁ ሰዎች በጣም የቻላችሁትን ያህል ሂዱ። ምንም ተረካርካችሁ መውጣት የምትችሉት መኪና ስለሆነ ማለት ነው። ሰርቪስ ግባ ምናምን አያስፈልግም። ጀነራል ሰርቪስ ታደርጋላችሁ። መኪናው ክፍለ ሀገር ሲወጣ እንዴት ነው ፍሪሲዮን ሸራ አለ ወይ፣ ጎማው ማነው ውስጥ ሰርቪስ፣ ፍሬን ሸራ ምናምን፣ ዘይቶቹ እንዴት ናቸው፣ ሞተር ዘይት ትቀይራላችሁ። ይሄ ነው እንጂ አዘርዋይስ ሌላ ምንም ወጪ የላቸውም። እኔ እመኑ እዚህ ጋር እንደዚህ ሹር ሆኜ እየነገርኳችሁ ያለሁት መኪኖቹ እርግጠኛ ስለሆነባቸው ነው። መኪኖቹ በጣም ፐርፌክት ነው የሚገኙት። ስኳርት ያላቸውም አሉ። ቆንጆ ናቸው። አይታችሁታል። አሁን የዚህ መኪና ጎማ በጣም በረጅም ጊዜ መስራት ይችላል። የተወሰነ እየሰሩባቸው ያቆማችሁ ሲሆኑ፣ ይሄኛው ደግሞ በፒካፑ ነው፣ ግን ሞዴላቸው ኦልድ ስለሆነ ነው። አሁን ጋይሶች አንድ ነገር ልነግራችሁ እፈልጋለሁ። ይሄ መኪና በጣም ቆንጆ ነው አይደለ? አዎ፣ በዜሮ መነሻ አድርገውታል። ለምን በዜሮ መነሻ ያደረጉት? አትራክት እንዲያደርጓችሁ ነው እንጂ ይሄን ያህል ማተር ሊያደርግ አይደለም። ስለዚህ ይሄ መኪና በዜሮ መነሻ ነው ብላችሁ ትንሽ ብር እንዳታስገቡ።
ልንገራችሁ፣ አሁኑ በደንብ የነገርኳችሁ ትንሽ ብር እንዳታስገቡ። መኪኖቹ ምርጥ ናቸው፣ ውጫቸው ውስጣቸው ማርኬቱ ላይ በሚፈለገው ኮንዲሽን ስለሚገኙ አትራፊም ከሆናችሁ ጠቃሚም ከሆናችሁ በደንብ ገፋ አድርጋችሁ ግቡ፣ ሂዱበት በደንብ ወጪ እንድንሰራላችሁ የምንፈልጋችሁ መኪኖቹ አቋም እንድናይላችሁ እነዚህም ሆኑ ከዚህ በኋላም ሲወጡ እንድናይላችሁ ስትፈልጉ በስልክ ቁጥራችን 0942207640 መደወል ትችላላችሁ። እነዚህ መኪኖች ጀነራሊ በጣም ቆንጆ ናቸው፣ ግን አቅማችሁን መወሰን እንድትችሉ መኪኖቹን ሁልጊዜም በአካል ሄዳችሁ ማየት ግዴታ ስለሚሆንባችሁ በአካል ሄዳችሁ ቼክ አድርጓቸው። መረጃ ስትፈልጉ ደውሉን በስልክ ቁጥራችን። ቀጣይ ፓርቲ ደግሞ የቀሩት ብዙ መኪኖች አሉ፣ እነሱንም እንለቅላችኋለን። ሁሌ ጊዜ ከጎናችሁልን እናግዛችኋለን፣ ጋይድ እናደርጋችኋለን። ምንም እንዳታስቡ ደውሉ። ስለዚህ ፔጁን ሰብስክራይብ፣ ላይክ፣ የደወል ምልክቱን መጫን አትርሱ። ቀጣይ እንለቅላችኋለን። እናመሰግናለን። ቴንኪዩ